አሁን እዛ ጊዜ የኛ የታሰር ነው የናቢ ሐለቆች ከነበሩ ደህንነቶች ጋር ነው። ይሄን ጌም እኔ ራሱ እስር ቤት ነው ያወቅኩት። እንዲህ አይነት ጭካኔና መንግስታዊ መሰሪነት እንዳለ እነሱን ያሰለጥኑ ሰዎች እዛ እስር ቤት ስለነበሩ ከነሱ ነው የመለው ማለት የጀመርኩት ማለት ብዙ ነገሮችን ሲያደርጉ የነበረውና ዋና ቁም ነገር የፕሪቶሪያ ስምምነት የትግራይን ጦርነት ብቻ አይደለም ያስቆመው፣ የአማራን እልቂት ወለጋ ላይ ያስቆመው። አሁን እንግዲህ ህዝባችን ራሱ መጠየቅ ያለበት ነገር አለ። ለምንድን ነው ኦል ኦፍ ሰደን ከፕሪቶሪያ ስምምነት በኋላ ወለጋ ላይ አማራ ማለቅ ያቆመው? አማራን ሲገል ነበር የተባለው ኦነግ ሸኔ ስቲል ዜር ነው። እስከዛ ድረስ አማራ ሲገል ከከረመ የትግራይ ጦርነት ከቆመ በኋላ ለምን ቆመ ወለጋ ላይ? የኔ መልስ ልንገር፣ የፕሪቶሪያ ስምምነት አንዱ ውጤት የአማራን ፖለቲካል ኮሚኒቲ እና አብይን ማፋታት ነበር። ትግራይን ለመውጋት ኤርትራና አማራ ስለተጠቀመ ፕሪቶሪያን ከትግራይ ጋር ከተሞዳሞደ በኋላ ከአማራ ኃይሎች ጋር ግጭት ውስጥ ገባ። ልዩ ኃይሉ አመፀ፣ አብሮ የነበረው ፋኖ አመፀ። አሁን የአማራ ፖለቲካል ኮንስቲትንሲ ጊቭ አፕ አደረጉና የኦሮሞን ፖለቲካል ኮንስቲትንሲ የሚያስፈልጉ። በተመሳሳይ ወለጋ ላይ አማራ ተገደለ የሚለው ዜና ጠፋና በየጊዜው ኦሮሞ ተገደለ ሆነ። ማንን ተጠቅመው? ያኔ ያደራጁትን ያስታጠቁትን የአማራ ኃይል ልክ እንደነፈቀደ ያስታጠቁትን ልጆች በመጠቀም ኦሮሞን በጉትን በጊዳያና በሌሎች ወረዳዎች መጨፍጨፉን ያዙበት ማለት። እነዚህ የቢዛሞ ፋኖ የሚባሉት ናቸው እንግዲህ በወለጋ ውስጥ ያሉት። ምንም ጥያቄ የለውም። በነገራችን ላይ የፋኖ ኃይሎች ይሄን ግልጽ ማድረግ መቻል አለባቸው። ይሄ ኃይል ከኛ ጋር ነው ካሉ ሊቆጣጠሩት ይገባል። እንደወጣው ትዝ ካለ ዘነመሮ ሳረግ የነበረው ቻሌንጅ በቃ በነሱ ቁጥጥር ስር የሌለውን ኃይል ይሄ ኃይል በእኛ ቁጥጥር ስር አይደለም ብላችሁ ግልጽ አድርጉት። ግልጽ አደረጉት፣ አሳልፈው ሰጡ። ለኢንተርናሽናል ሚዲያም የሰብአዊ መብት ተሟጋቾችም ለኛ ለፖለቲከኞችም የፈቀደ አብዲሳ ኃይል ከኛ ጋር አይደለም፣ በዚህ ወረዳ የሚንቀሳቀሰው ኃይል የኛ አይደለም የሚል ግልጽ አድርገው አሳወቁ። ስለዚህም አሁን ይሄ ወለጋ ላይ ባለፉት እነኝ በጣም አስጠሊ የሆኑ ግድያዎች፣ የሰው ጭንቅላት አንጠልጥሎ መሄድ ምናምን ኦል ኦፍ ሰደን ከፕሪቶሪያ ጦርነት በኋላ አማራ ወለጋ ውስጥ አማራ መገደል ይቆምልህና የኦሮሞ መገደል ይቀጥላል። 2023 2024 2025 ኤቭሪ አዘር ዊክ ዜና ተዘግቦ አልነበረም እንዴ? ይሄን ያህል ሰው ተፈናቀለ፣ ይሄን ያህል ሰው ተገደለ፣ እንዲህ አይነት ስቃይ ግድያ ተደረገ። አሁን እኮ ማዕት ቀበሌዎችን እንትን አድርገዋል ማለት ነው። የግጭት ቀጠና አድርገውት ወለጋ ላይ አማራ ፋታ አገኘና ኦሮሞ ፍዳ ውስጥ ገባ። አት ሴም ታይም ሽፍት ወደ አርሲ መጣ። ወደ አርሲ የመጣው ለምንድን ነው የመጣው ብለን ነው እስኪ በደንብ ወደ ወለጋው ልመልስና አንድ መጥራት ያለበትን ነገር ለማጥራት ያክል ይሄ አሁን ወለጋ ላይ የነበረው ቡድን በፈቀደ አብዲሳ የሚመራው ብሎ ላይክ ዋሽንግተን ፖስት የሚያወጣው በመሮ የሚመራውም የኦሮሞ ነጻነት ሰራዊትም ይሄንን አካባቢ እኛ ተቋጥረን ያለነው በመንግስት የሚመራው ቡድን ነው ተቋጥሮት ያለው የሚለውን መግለጫ ጭምር ሰጥቶበት ሲንቀሳቀሱበት የነበረውን አካባቢ የነበሩ ግድያዎች ሁላችንም እናስታውሳለን። ጊዳያና ላይም ኪረሙ ላይም የተለያዩ ቦታዎች ላይ የነበሩትን የአማራዎችንም ይሁን የኦሮሞዎችን ማህበረሰብ እልቂቶችን ማለት ነው። ከዚህ ጋር በተገናኘ አሁን እዛ አካባቢ አንዱ ሰላም የሆነበት ምክንያት እነፈቀደ በሰላማዊ መንገድ ወደ ቤት ስለተመለሱ ነው የሚለው ነገር አለ። ከዚህ ጋር ያንተ እይታ ምንድን ነው? እነፈቀደ አሁን ኦልሬዲ በሰላም ገብተዋል እና ከምርጫ በፊት ከዛ ጋር በተገናኘ ነው የሚለው ነገር ይነሳል ከመንግስት አንፃርና ይሄንን ይተዋል። እነፈቀደ ለምን ገቡ መሰለህ? አንደኛ ፖለቲካ
ምንም ሊጠቅሙ አይችሉም። ምክንያቱም አሁን አማራን ወለጋ ላይ መግደል ጥቅም የለውም። ስለዚህ መውጣት ነበረባቸው። ሁለተኛው ግን የዘመነ ፋኖና የመሮ ኦኤልኤ ስኩዝ ያደረጋቸው ምን ያደርገው ነበረ መሰለህ? የነ ፈቀደ ጦር ምን ያደርግ ነበረ መሰለህ? ኦኤልኤ የነመሮ ኦኤልኤ ስኩዝ ያደረገው ወደ ኢስት ጎጃም ይሻገር ነበር፣ ወደ በረሃው ወደ ምስራቅ ጎጃም ይሻገር ነበር። እዛ ካለው መንግስታዊ መዋቅር ፕሮቴክት ይደረግ ነበር። የጎጃም ፋኖ እየተጠናከረ ሲመጣ ያ አካባቢ አልቻለውም። እነመሮም ፑሽ አድርገው ሊሚት አደረጉት። ያኔ ከነመሮ ይሸሽና አማራ ክልል ይገባ ነበር ይሄ ኃይል። አሁን አማራ ክልል መግባት አልቻለም። ስለዚህ ያለው አማራጭ ምንድነው? ሊሞቱ ነበር እኮ በግድ እኮ ነው ያስመለጧቸው። ሄደው ነው ያስመለጠው ያመጧቸው። አንደኛ ፖለቲካ ፋይዳ አልነበረውም። ሁለተኛ እዛ ሊቆዩም አልቻሉም። ያለው አሁን እኮ አንዱ ፋኖና ኦኤልኤ ተባበረ ምናምን የሚሉት አንዱ በጣም ስኩዝ ስላደረጓቸው ወጡ። ከዛ ወጣው ግን ልብ አድርጎ አሁንም ለታሪክ ይቀመጥ ከኦኤልኤ እጅ የሰጡ ብዙ ኮማንደሮች ብዙ ወታደሮች አሉ። ለምሳሌ ትልቅ ኃይል ይዞ የመጣው ጃልሰኝ የሚባለው ምዕራብ ሸዋ ላይ ሲንቀሳቀስ የነበረው ኃይል ነው። የእሱ ኃይል እንደመጣ ጸጉሩን ተላጭቶ ትጥቅ ፈቶ ወደ ካምፕ ገብቶ አዲስ ስልጠና ወጥቶ የሚታሰረው ታስሮ ወደ መንግስት የሚገባው የተወሰነው ገብቶ ሌላው ተበተነ። የፈቀደና ሞሲሳ ሞሴ ከሚባለው ልጅ ጋር የመጡት ወታደሮች እንደመጡ ትጥቃቸውን አልፈቱም፣ ጸጉራቸውን አልተቆረጡም። ፎቶ ማሳየት ትችላለህ። ያኛውን ፎቶ አሳየው። እንደውም ይሄኛው ከነ ሰኝ መልምለው የመለሷቸው ልጆች ናቸው። ያኛውን አሳየው። እንዳለ የመጡት ከዛ አሁን ወደ ወለጋ መልሶ የላኳቸው አሉ። ፎቶ ካገኘው እንጃ እና እንዳለ እንደውም ሲኩራሩበት ነበር የብልጽግና ሰዎች። ከጃል ሞሴ ጋር የመጣው ጦር ተመልሶ ከፋኖ ጋር እየተዋጋ ነው ብሎ እንደዚህ ብዙ ኃይል አሰልጥነዋል፣ አስቀምጠዋል። ይሄ በነገራቸው ወለጋ ላይ ብቻ ሳይሆን ምዕራብ ሸዋ ላይ፣ ምስራቅ ሸዋ ላይ የሽሜሸኔ የሚባል ኃይል ነበረ። እነሱ ያኛውን ኦኤልኤ እንዲመስል ኢምፖስተር አድርጎ ህዝብ በጣም ሲዘርፍ የነበረ። ምዕራብ ሸዋ ላይ እኮ ዘረፋ ቀርቷል። አሁን የመንግስታዊው ሸኔ ከገወጣ ወዲህ ዘረፋ ቀርቷል። ምስራቅ ሸዋ ላይ ቀርቷል። ለምን? ያ መንግስት ያዘረፈው የነበረው ኃይል አንደኛ ተነቃበትና እርምጃ መውሰድ ተጀመረ። ሁለተኛ መንግስት ለፕሮፓጋንዳ ፈለገው ሸኔ እጅ እየሰጠ ነው ብሎ ያ ኃይል ወጣ። ስለዚህ ይሄ የነፈቀደ ኃይል ይሄ የነሞሴ ኃይል አሁንም ልክ ያኔ ወለጋ ላይ ሰው ሲያስጨርሱበት እንደነበረው መልሰውት አምጥተውት እጅ ሰጠ ብለው ዜና ከሰሩበት በኋላ አስታጥቀው መልሶ ብዙ ቪዲዮዎች አሉ። ለምሳሌ ከመከላከያ ጋር ሆነው ሲዋጉ ተመልሰው እኔ ትላንት አማጺ የነበረ ሰው ወታደር ነው አይቀጥል የሚል አቋም የለኝም። ነገር ግን ያ አማጺ እውነተኛ አማጺ ከሆነ መጀመሪያውንም መንግስት ያሰማራው ኃይል ካልሆነ ልክ እንደማንኛውም አማጺ በአዲስ ሰልጥኖ የመንግስት ወታደር መስሎ የመንግስት ወታደር ዩኒፎርም ያን ፎቶ ፈልግላቸው ልኬላሉና ልክ እንደመሩ ኦኤልኤ ጸጉራቸው ሹርባ ነው፣ ልብሳቸው ተመሳሳይ ነው፣ ትጥቃቸው ተመሳሳይ ነው። ያንን ኃይል ተጠቅመው የኦኤልኤን አስመስሎ ስራ ቀጥለውበታል ማለት ነው ብዙ ቦታ ላይ እና ወለጋ ላይ ሲሆን የነበረው ነገር በግልጽ ወደፊትም በብዙ የሚወጣ ምክንያቱም እዛው ሲሳተፉ የነበሩ በፈቀደ ስር የነበሩ ልጆችን አናጋግሬያቸዋለሁ። አፍተው ከሀገር ይወጡ አሉ። ምስክርነት እየሰጡ ነው። ለእኔ ብቻ ሳይሆን ለኢንተርናሽናል ሚዲያ ለኢንተርናሽናል ድርጅቶች እየሰጡ ነው ምን ሲደረግ እንደነበረ እዛ አካባቢ ላይ። አሁንም ቢሆን በየጊዜው ወለጋ እዚህ ድንበር አካባቢ ላይ አሁን ብዙ ኦሮሞ አሁንም አይረዳዋል። የወለጋ ላይ የሚደረገው ግድያ ከጎጃም በሚመጣ ኃይል አይደለም እኮ ያ ብቻ አይደለም። ምዕራብ ሸዋ ላይ ኖኖ ላይ እና ዳኖ ላይ የሚደረገው ግድያ እዛው አካባቢ መንግስት ያሰለጠነውና ያስታጠቀው አንድ ከዚህ ልንገርና ለላፍ ከዚህ ጋር ተያይዞ እዚህ ጉራጌ አካባቢ ላይ በምዕራብ ደቡብ ምዕራብ ሸዋ እና ጉራጌ ድንበር ላይ
ትዝ ይላል ሾፌሮች ሲገደሉ ምናምን ሲደረግ ያ መጨረሻ ላይ ያ ተጋለጠ። ያ ኃይል ጠፋ፣ አልተገደለም፣ አልተያዘም። ቤዚካሊ መንግስት ከዛ ቦታ አነሳውና ወደ ሌላ ቦታ ወሰደው ማለት ይሄ ነው እየተደረገ ያለው ነገር። ጥሩ እንግዲህ ከጃልፈቀደ ጋር የገቡ ልጆች ፎቶቸውን አሁን ነው ያገኘሁት። በአጋጣሚ ከዶክመንቶች ጋር ተደባልቆ እሱን እያሳየን መሄድ እንችላለን፣ እናወራበታለን። ሳሳየው የነበረው ቪዲዮም ከዛ ጋር በተገናኘ ከሁምነር ጴሎላ ይሉታል፣ ፈረር ጴሎላ በኦሮምኛ ጸረ ሽምቅ ተዋጊዎች ተብሎ የቀረቡ ናቸው። እነዚህ ጸረ ሽምቅ ተዋጊዎች በተለያዩ ቦታዎች ነው ተሰማርተው ይህንን ነገር እያደረጉ ያሉት። እንደው እስኪ ወደ አርሲ ልመልስ ጀዋር፣ ወደ አርሲ የምመልስ ያልከኝ ፎቶ ይሄ ይመስለኛል ካልተሳሳትኩኝ። ጊዜ ስጠኝ ከዚህ ፎቶ ላብራ ቢኮዝ ይሄ ታሪካዊ ነው። አያወጡትም፣ ፎቶ አያነሷቸውም። ታውቃለህ እነዚህ ልጆች ጃልሞስ የሚባል በፈቀደ ሲታዘዝ የነበረ በፈቀደ ጎን ለጎን ሲሰሩ የነበረ ከሱ ጋር የገቡ ልጆች ናቸው። ገቡ፣ ልብሳቸውን አልቀየሩም፣ ፀጉራቸውን አልቀየሩም፣ መሳሪያቸውን አልቀየሩም። the only difference pick up ተሰጣቸው። አሁን በየቦታው አርሲ ውስጥ ተሰማርተዋል። አርሲ ውስጥ በስፋት ተሰማርተው እየተንቀሳቀሱ ነው። በኋላ ላይ በስፋት እነግርሃለሁ። ለምሳሌ ቦምሳ ላይ ያገኘ ነው። ጉጂ ውስጥ ተሰማርተዋል። እንዲህ አይነት የውንብድና ስራ ለመስራት በነገራችን ላይ የፖለቲካ ስራ ብቻ አይደለም የሚሰሩት። አሁን ለዚህ ለ120 ማፊያም የማይኒንግ ለምሳሌ የማዕድን ዘረፋ፣ የተለያዩ ዘረፋዎች ይሄ እንትን ላይ ሀረርጌ መንገድ ላይ እንግዲህ ከአርሲ ጋር እያይዛለሁ። ምዕራብ ሀረርጌ መንገድ ላይ ሾፌሮች ግድያ፣ አሊዶሮ ላይ የአማራ ክልል ሰው ሲመጣ ሁሌ የሚያዘው በዚህ ኃይል ነው። ኦኤልኤና ፋኖ ሰው አይገሉም ማለት አይደለም፣ ሲቪል ይገላሉ። በየጊዜው ረግመናል፣ ተቆጥተናል። የአማጽያን በዲሲፕሊን ማጣትና በኮላተራል ዳሜጅ ሲቪሉ የሚደርሰውን ማወቅ ይቻላል በብዙ መልኩ። ይሄ ግን ደሊብሬትሊ የሚደረገው እነዚህ አይነት ኃይሎችን ተጠቅሞ ነው። ልክ እንደዚሁ ፋኖ አለው መንግስት። ምን አለ በለኝ ይውልሲ ጎጃም ውስጥ፣ ጎንደር ውስጥ፣ ወሎ ውስጥ የራሱ ማን አለው ብዙ ወንጀሎች የሚሰራበት። ፋኖቹ ካልተጠነቀቁ እነመሮ ላይ የደረሰው ጉዳት በእነሱ ስም በህዝብ ላይ የደረሰው ጉዳት በፋኖ ስም አማራ ክልል ውስጥ እንደሚደርስ እርግጠኛ ሆኜ መናገር ይችላል። በጣም ጥሩ እንግዲህ ይሄንን አተኩረን ካወራንበት ዘንዳ ይሄንን ፎቶ ካወራህበት ዘንዳ ስለዚህ ቪዲዮም ንገረን እስኪ። ስለዚህ ቪዲዮም በርካታ የሚነገር ነገር ያለ ይመስለኛል። አሁን ከምናወራበት ርዕስ ጋር በቀጥታ ስለሚገናኝ እነዚሁ ልጆች ናቸው። ግማሾቹ ፀጉር ታላጭተው እዚህ ጋር የሚታዩት ፎቶቸው በጣም በደንብ መናገር ይችላል ሰው ላይክ ፎቶቸውን እያንዳንዱን ሰው እዚህ ጋር መሳክሮ አይቶ እዚህ ቪዲዮ ላይ ደጋሚ ያገኛቸዋል። እነዚህን ልጆች ፀጉራቸውን ታላጭተው ይሄንን ጸረ ሽምቅ ተዋጊዎች ተብሎ በመንግስት ኦፊሻሊ የመንግስት ወታደር ነው ከፊት ለፊት ያለው፣ የሚሊሻ ዘርፍ ኃላፊ ነው እዚህ ጋር ያለው። አብዛኞቹ ሚሊሻዎች ናቸው። እነዛ ልጆችን መሀል ላይ ተቀላቅለው ነው ያሉበት። እዚህ ላይስ ምንድነው የምትለን ያለው? የፀጉርም ያልተላጫለ እዚህ ጋር ተቀላቅሎ ምንድነው ሊባል የሚችለው ከዚህ ጋር በተገናኘ? አረ ዙ ከመከላከያ ኮሎኔል ጋር ዙ ሲተኩሱ የሚያሳይ ቪዲዮ አለ፣ ልክላለሁ። እየተሳሳቱ ሶሻል ሚዲያ ላይ ልጆቹ ለቀውት አግኝቼዋለሁና እነዚህ ከየቦታው ከነሰኝ እነዚህ እናማመሰሉ እነሰኝ ጋር ይላኳቸው ነበሩ። መንግስት መራሻዋ ላይ እነሰኝ ጋር ይላካቸው ነበሩ። እዚህም ወደ አርሲም ወደ ጉጂም ይላኳቸው ነበሩ። ከነሱ ፕሩፍ አላቸው። በነገራችን ላይ ለየት የሚያደርገው እዚሁ ጋር ሰው በደንብ እንዲያየው የመከላከያ አባላቱ ቡሌት ፕሩፍ የጥይት መከላከያ አላቸው በልዩ ሁኔታ። እነዛኛዎቹ ግን ምንም የላቸውም ከትጥቅ ውጪና እሷን ልጨምር ብዬ ነው። ይኸውልህ እነዚህ ከኦኤልኤ ጋር ገቡ ከተባሉት ውስጥ ታማኝ ኦልሬዲ መንግስት አሰማርቷቸው የመንግስት ታማኝ የሆኑትን መልሰው አሰለጠኗቸውና አስታጠቋቸውና እያሰማሯቸው ነው። ሄር ዘ ኪ
ዲዲአር የሚባል ነገር ተደጋጋሚ ተሰማላችሁ አይደለም? ዲስአርም፣ ዲሞቢላይዝ ኤንድ ሪኢንቴግሬት። ሪኢንቴግሬሽን ውስጥ አንድ አማጺ በሰላም ወደ ቤቱ ሲገባ ትጥቅ ታስፈታዋለህ፣ ትበትነዋለህ። ማለት መጀመሪያ የነበረው ወታደራዊ በእንትን አይደለም የሚኖሩት በጋንታ በምናምን አይደለም የሚኖሩት ወታደሮች፣ ያን ትበትነዋለህ። ወደ ወታደር እንዲገባ የፈለግከው ወደ ሴኩሪቲ መግባት የሚፈልገውን በትነኸው በመከላከያ ውስጥ በፖሊስ ውስጥ ትበትነዋለህ እንጂ ራሱን የያዘ ዩኒት ለብቻው ልክ ከጫካ እንደወጣ አታስቀጥለው። ያን የምታስቀጥለው አማጺ መስሎ እንዲቀጥል ከፈለክ ብቻ ነው። ባይዘው እነኚህ ሪጴዎች አይደሉም። ሪጴ ማለት ጸረ ሽምቅ ነው። ጸረ ሽምቅ ማለት ከመከላከያ ከቀድሞ ፖሊስ የተውጣጡ የቀድሞ ልዩ ኃይል የነበሩ ከመከላከያ የተውጣጡ የሚመጡ ናቸው። እነኚህ ሪጴዎች አይደሉም። እነዚህ እንደ አማጺ አክት እንዲያደርጉ ያው መጀመሪያ ሲመጡ ከሌሎቹ ጋር አብረው ትንሽ ተላጩ። ፀጉራቸው ትንሽ ተቆርጧል። አሁን ይቺ ቪዲዮ መቼም ትንሽ ወራ በፊት ነው። አሁን ሙሉ ፀጉር አሳድገው ነው የምታገኛቸው። ይሄ ዩኒት ስፔሻል ዩኒት ነው። በኮሎኔል አሁን አይ ቲንክ ጀነራል መሰለኝ አበበ ገረሱ ነው የሚመራው በኦሮሚያ ጸጥታ ዘርፍ ቢሮ ውስጥ የ120 ማፊያ ዋናው ሰው ማለት ነው። በሱ ነው የሚመራው። ይሄ ኦኤልኤን መስሎ አክት እንዲያደርግ ረስቼ ነው እንጂ አቦምሳ ላይ ከሻንቆ ጋር የተያዙት ልጆች አሉ። ከሻንቆ የተረፉት ልጆች እዛ አቦምሳ ላይ ነበሩ። እና ይሄ ኃይል ፖሊስ አይደለም፣ ሪጴም አይደለም፣ ጸረ ሽምቅም አይደለም፣ መከላከያም አይደለም። ይሄ መንግስታዊ ኦኤልኤ ነው። እድሜ ከሰጠን መንግስታዊ ፋኖን ደግሞ አሳይሃለሁ። ምክንያቱም በዚህ ዘመን አንዱ አሪፍ ነገር ሶሻል ሚዲያ ላይ ራሳቸውን ያወጣሉ። የንጹሃን ደም ነው መሰለኝ፣ የንጹሃን አምላክ ነው መሰለኝ የሚያዋርዳቸው። ይሄ እንግዲህ በጣም በከፍተኛ ሚስጥር እኮ የተያዘ ጉዳይ ነው። ፖሊስ በአጠቃላይ አያውቀው፣ መከላከያ አያውቀው። ስፔሻል ይሄ ጸረ ሽምቅን የሚመራው ኃይል ነው የሚያለው። እና ኦኤልኤን መስሎ ሊሰራ የሚፈለግ አማራን መግደል ይሁን በሰሞኑ ጮማ የሆነ ነገር አሳያለሁ። ለምሳሌ የባንክ ዘረፋ እንዴት ሲሰራ እንደነበረ ወለጋ ላይ የደረሱኝን ዶክመንቶች ብታይ የባንክ ዘረፋ ስለዚህ ይላል። ባንክ ተዘረፈ ሲባል ባንክ ቀጥታ መንግስት ነበር ሲዘርፍ የነበረው እነዚህን ልጆች ደግሞ ማለት ነው። እና አሁንም ለምሳሌ አሁን እነዚህ ግሩፕ ግንደበረት ላይ ያሉ የግንደበረት ማህበረሰብ ካላችሁ ምስክር መውጣት ይላሉ። ግንደበረት ላይ እዛ አካባቢ ሲንቀሳቀስ የነበረ ስንት ሰው የገደለ ሸኔ ተብሎ የነበረ ልጅ ወጥቶ ፀጉሩን አልቆረጠም። የራሱን ዩኒት ይዞ ቀጥሏል ግንደበረት አካባቢ ላይ። እና ይሄ መንግስታዊ ውንብድና በዚህ አይነት ነገር ነው ማህበረሰብ ሲፈጅ የነበረው ወለጋ ላይም በተለያዩ ቦታ ላይ ማለት ነው። በጣም ጥሩ። እንግዲህ አሁን ቀጥታ ወደ ሰሞነኛው ትኩስ አጀንዳ ልመልስ። ይህንን ጉዳይ ያነሳ ነውና ይህን ያህል ረጅም ሄደን ያወራነው ተመልካቾቻችን ለመረዳት ያክል ይሄ ግድያና የግድያው አስኪያጅ ሰንሰለቱ ከየት እንደሚጀምር ለማሳየት ሙከራ ያደረግንበት ነው ውይይታችን እስካሁን ያለው። አሁን ደግሞ ወደ አርሲ ልመልስ ጀዋል። ከአንድ ወሳኝ ነገር ልጀምርልህ። ወለጋ ላይ ሰዎች በሚገደሉበት ጊዜ አማራዎች ተገደሉ ወይ ኦሮሞዎች ተገደሉ ነበር የሚባል የነበረው። አሁን አርሲ ላይ ሙስሊሙም ይሞታል፣ ክርስቲያኑም ይሞታል፣ ጥቃቶች በየቦታው ይደርሳሉ። ይህንን ከዚህ ቀደም እዛ አካባቢ ላይ የኦሮሞ ነጻነት ሰራዊት አዛዥ የሆነውን ኮማንደር ኢንተርቪው አድርጌ ከ2 ወር በፊት ያለውን ነገር በደንብ በዝርዝር አጋርቶልኛል። አማራ ሲሞት ወለጋ ላይ አማራ ነው የሞተው ነው የሚባለው፣ አርሲ ላይ ደግሞ ኦርቶዶክስ ነው እየተባለ ያለው ምንድነው? ከዚህ ጀርባ ከዚህ ፍሬም ላይክ ፍሬሚንጉ ምንድነው? ምን ብለህ ነው የምትተነትነው? ከዛ እንነሳ እስኪ። ጊዜውና የፖለቲካ ዋጋው ናሬቲቭ ወይም ደግሞ ትርክት ጊዜ አለው። ከ2019 እስከ 2022 አማራው እንዲነሳ የተፈለገው አማራው መንግስት ደግፎ ትግራይን እንዲፈጥጥ ኦሮሚያ ላይም እንዲቋቋምላች ነው የተፈለገው። ስለዚህ ያኔ አብዛኛው ወለጋ ላይ የተገደሉት አብዛኞቹ ከወሎ የመጡ ሙስሊሞች ናቸው።
አንድም ቀን ሙስሊም ተገደለ አልተባለም። ሙስሊም ተገደለ ቢባል ምንም ዋጋ የለውም። ያን አይደለም ፖለቲካ ዋጋ የለውም ለመንግስት። ስለዚህ አማራ ሆነ እዛ። አሁን ደግሞ ኦሮሚያ ላይ የተፈለገው ምንድነው? ሰፋ ሊያደርጉት ፈለጉት። ዛሬ አልተጀመረም። ወደ ኋላ ልመልስልህ። እኛ እንደታሰርን አካባቢ በካጫሉ ግድያ ተከትሎ ኦሮሚያ ላይ ብዙ ተቃውሞ፣ ብዙ ቀውስ ነበር አይደል? አንድ ቡድን አንተ በምታውቀው ቡድን ጥናት ያካሂዳል። ጥናት ያካሂድና አርሲና ባሌና ሀረርጌ ላይ በቱለማ ኦሮሞ ላይ ጄኖሳይድ ተፈጸመ የሚል ትርክት ይዘው ይመጣሉ። ስም መጥቀስ አልፈለኩ እንጂ ኖርማሊ ሰዎች ጋር ክብር ሊኖራቸው የሚችሉ ልጆች ይሄን ሰርተው በነደመላሽ ትዕዛዝ ያቀርባሉ። ለፈረንጆች ምናምን ለማቅረብ ነበር ሐሳቡ። ግን በመንግስት ውስጥ ያሉ የቱለማ ልጆች የአርሲና ባሌ ሀረርጌ የነበሩ ቱለማ ልጆች ይሄ ከፍተኛ አደገኛ ትርክት ነው፣ አመት ከሆነ በአጠቃላይ የኦሮሚያ ዞኖች የተነሳ ሰው ከሆነ ሁሉም ነው ያለቀው፣ እንዴት ይሄ ይሆናል በሚል እንትን ነው ነገሩ እንደሆነ መጽሐፌ ግርጌ ላይ አንድ የጻፍኳት ነገር አለች። ካቢ ከራሱ የሰማሁት አንዴ ያኔ እኔን ሊገሉኝ ሞክረው በጥብጥ አልተካሄደም። ሽመልስ ቢሮ ያው ጠራኝና ተገናኝተን ተወያየና ቁጭ ብዬ ነው ቁጥሮቹን የ86ቱን የያዘውና ትዝ ካለህ በመግለጫው ላይ ኦሮሞ ይሄን ያክል፣ አማራ ይሄን ያክል፣ ኦርቶዶክስ ይሄን ያክል፣ ሙስሊም ይሄን ያክል እያለ አነበበው። ይሄ ለምን አስፈለገ አልኩት። ባወዝኒ ያ ያደገ መጣ። አርሲ ባሌ ሀረርጌ ላይ የሃይማኖት ጌም ከተጫወት ያዋጣል። ያኔ ወለጋ መምታት ተፈልጓል። አማጺው ኃይል የነበረው የመንግስት ተቋሙ የተባለው እሱ ያንን ለመምታት ስለተፈለገ ብሔር ጠቃሚ ሆነ። ያኔ አማራው ሞቢላይዝ ማድረግ ይፈልግ ነበር። አሁን ግን የሃይማኖት ጉዳይ ነው። ይኸውልህ ወለጋ ያለው ኦኤልኤም መሮ ነው የሚመጣው። ክርስቲያንም ሙስሊምም ድብልቅ ነው። አርሲም ላይ ያለው ኦኤልኤም ነው። ክርስቲያንም ሙስሊምም ድብልቅ ነው። ሴኩላር ናቸው። አብረው መቀጠል አይችሉም። የሃይማኖት አጀንዳ ቢኖራቸው ኦኤል ሄዶ አንድ ነገር በሃይማኖት ቢያደርግ ሁለት ቀን ሳይዝ ፍርክስክሳቸው ነው የሚወጣው። ይሄንን ጥሩ ለመሆን ለሰው ለማዘን ሳይሆን ለራሳቸው ህልውናም ሲባል ሊያደርጉት አይችሉም። ኢማጂን ፋኖ ወሎ ላይ የሃይማኖት ፖለቲካ ቢጀምር ካን ኢማጂን ቤጋው ተሽሎ ቤጋው ሊወጣ እኮ ሊኖር የሚችለው አማዚ እንዳሳ ነው። ህዝቡ ውቅያኖሱ ነው። ያን ውቅያኖሱ ካልተጠረቀቀው ሊቆይ አይችልም። እኔ ኦይልና ዲፌንድ ለማድረግ አይደለም፣ ብዙ የሚያደርጓቸው ስቱፒድ ነገሮች አሉ፣ ምንም ጥያቄ የለውም። ግን ይሄ አርሲ ላይ ያደረጓት ነገር ስለተፈለገች ነው፣ ዲዛይን ተደርጎ። አሁን ብቻ አይደለም እኮ ባለፉት 2 ዓመታት ወለጋ ላይ ግድያ እንደቆመ ቀጥታ ወደ አርሲ ነው ይወሩ። ወለጋ ላይ ሰው ሲያስጨርስ የነበረው ኮማንደር ሻሎ pay attention to this። ወለጋ ላይ ይሄን ሲያስፈጽም የነበረው የወለጋ የምስራቅ ወለጋ ኮማንደር አርሲ መጣ። ያንተን ሰፈር ደግሞ ሰውዬ ደግሞ ልንገር፣ ይሄን ሲሰራ መቼም ያው ለቤተሰብ ትፈራለህ እንጂ የሊሙና ቢልቢሎ ሰዎች ታውቁታላችሁ። ስንታየው ጥርሱን የነቀለው ሃይማኖት ከሃይማኖት በማጋጨት ነው። ኡለማን ከአርሲ፣ ኡለማን ከአማራ፣ አማራን ከአርሲ ሃይማኖት ሲያጋጭ እዛች አክቹአሊ የቀበሌ ስሟን ራሱ ይያታል። ይሄ ሰውዬ ታውቃለህ፣ ግንቢቴ፣ መራሮ፣ ስልጣና የሚባሉ I went that far to investigate። ምን ብሎ ያስወራል መሰለህ? ለምሳሌ ስንታየው
ስንታየው ተራ አስተዳዳሪ አይደለም። ስንታየው እነ ጌታቸው አሰፋ ያሰለጠኑት ነባር የደህንነት ሰው ነው። ተራ ካቢኔ ሆኖ የዞን ሰዎችን ያዝ ነበር በኢህአዴግ ጊዜ። አሁን ሰሞኑን ምን ብሎ ያስወራል? አንዴ ኤክስፖዝ አደረኩ ባይዘው አሁን ከዚህኛው ሃይማኖታዊ ጉዳይ ሳይሆን ከመቶ ማፊያ ጋር ኤክስፖዝ አደርገው እኔን እኮ ጀዋር የሚጠምደኝ ኦሮሞቹ ጋር ሲመጣ እኔ እኮ ሰላሌ ስለሆንኩ ቱለማ ስለሆንኩ ይላል። አማሮች ጋር ሄድና አማራ ስለሆንኩ ይላል። ይሄ ሰውዬ አማራም ሰላሌም አይደለም፣ አርሲ ነው። የዛው ተወላጅ ሰይጣን ነው። በቃ ምንም ሃይማኖቱ አይደለም፣ ብሔሩ አይደለም፣ ስራው ተፈጥሮውም እንደዛው ነው። ዛኑ ልኮ የወጣለት ሰይጣን ነው፣ ሰዎችን በማጋጨት ሻሸም ምዕራብ አርሲ ላይ ሰዎችን ሲያስጨርስ ከርሞ በእጁ ገሏል። በአንድ መምህር በእጁ በቀጠራራ ፀሐይ ነው ሻሸመኔ ላይ ገደለው። የኮሚሽነር ሻሎ ገለታና የስንታየው ጥምር አስቦበት የሰራ ስራ ነው። አስቦበት፣ ምክንያቱም የተካኑ ናቸው። በወያኔ ጊዜም ይሄንኑ ነበር ሲሰሩ ነበር። ያንን ልምድ አመጡና በብዙ እጥፍ አባስተውት አርሲን ይሄ እንግዲህ አሁን የደህንነት ኦፕሬሽኑ ነው። የፖለቲካ ኦፕሬሽኑ ደግሞ ተቋሚም የሚመስሉ ለህዝብ ተቆርቋሪ የሚመስሉ መዓት ተከፋይ ሚዲያዎች አሉ። እኔ ሰዎችን ቻሌንጅ አደርጋለሁ። ሁሌም የሆነ ግድያ ሲካሄድ ቀድሞ የሚለጥፉትን ሰዎች እያቸው ያሰኮውን አሁን ምን አደረጉ መሰለ? ከ3 ዓመት በፊት ከታች ከቆለማው ከሸነንኮሉና ከምዕራብ ሐረርጌ የሚመጡ የከብት ነጋዴዎችን እንግዲህ ደጋ ወደዚህ ወደ ደጋው መጥተው ወደ አሰኮ መጥተው ከብት ይገዛሉ። ከብት ሊገዙ የመጡን ሰዎች በጣም አሰቃቂ በሆነ መልኩ ይገሏቸውና መጀመሪያ የሚለጥፉት ፓርቲ ብሏይ ናቸው። አማራ ኦሮሞን ጨፈጨፈ፣ ፋኖ ሰው ጨፈጨፈ። ፋኖ እንዴት ሊያደርግ እዛ ጋር ደረሰ? ምንድነው ያደረጉት መሰለ? እዛም እዚህ ወደ እናንተ አካባቢ ወዳለው አካባቢ ምንድነው ያደረጉት? መጀመሪያ በእነዚህ በሰለጠኗቸው ሰዎች አማራውን ይገላሉ። ከዛ ራስን ተከላከል ብለው ያደራጁትና ያስታጥቁታል። ይሄው አማራ ታጥቋል። አንድ ቪዲዮ አለ የአብይ ረስተነው ነው። መሳሪያ በየቤተክርስቲያን ውስጥ ቤተክርስቲያን ውስጥ መሳሪያ ያገኘን ቤተክርስቲያን መሳሪያ ተከምሮ ማሰልጠኛ ሆኖ እያለም ይናገረዋል። I hope you can find that video. It's fascinating. እናም አሁን እዚህ አሰኮ አካባቢም ጉና እስከ ቦምሳ የተደረገው ነገር ምንድነው? ራሳቸው የአማራ ገበሬን አስታጥቀው መጀመሪያ ያስገድሉታል። ከተገደለ በኋላ ያስታጥቁታል። ከታጠቀ በኋላ ኦሮሞ ጋር ሄዱና አማራ ሂደት አማራ ታጥቋል አታዩም እንዴ? ራሱ እኮ ያስታጥቀው። ይሄን የታጠቀውን ኃይል ደግሞ የሚመሩት ይዘው የሚሄዱት ከመከላከያ የወጡ ሰዎች ናቸው። አንዱን በማስረጃ ሲዬ አጋልጫቸው እርምጃ ወሰዱበትን ምናልባት ብዙ ጊዜ በኦሮምኛ ስለጻፍኩት ሰው እንዲረዳ ልስጥ። የአቦምሳ ይሆናል። አቦምሳ እንግዲህ ካሶ ቀጥሎ ያለው ወረዳ ነው። አለሙ ስሜ የሚወክለው ወረዳ ነው። የአማራ ማህበረሰብ አለ። 3 ማህበረሰብ ነው ያለው። የአማራ ማህበረሰብ አለ፣ የቱለማ ኦሮሞ ማህበረሰብ አለ፣ የአርሲ ማህበረሰብ አለ። እዛ አካባቢ ላይ መጀመሪያ አማራን ያስገድላሉ። ከዛ ፋኖ መጣ ተባለና የሙስሊም ቤቶች መቃጠል፣ ሰዎች መገደል፣ ቴረር ተለቀቀ። ካስታወስከው ቴረር በቃ። ከዛ ስንመረምር ይሄ ፋኖን የሚባለውን ኃይል ማን ነው የሚመራው? ሻንቆ ይባላል ልጁ። ሻንቆ የሚባል ልጅ ነው። ይሄ ሰውዬ አይደለም ፋኖ ሊሆን፣ አንደኛ የመከላከያ ሻለቃ የነበረ ልጅ ነው። ሁለተኛ ኦሮሞ ነው። በየት ጋር ነው ፋኖ ሊደርስ ይቻለው? በየጻፍኩት ፌስቡክ ላይ 2 ቀን አላደረም። ጠሩትና ቪዲዮ አለ። ጠሩትና ቤት ውስጥ አብረውት እየጠጡ ግንባሩን ብሎ ገደሉት። ሚስጥር እንዳያወጣ ማለት ነው። ያሰኮኑም እየመረመር ነው እነማን እንደሆኑ ይሄን የሚያደርጉት። ዋናው ቁም ነገር ምንድነው?
ልክ ወለጋ ላይ እንደተሳካላቸው አርሲም ላይ የመንግስት ስኳድ ተቋቁሞ ይሄን ስራ እየሰራ እንደሆነ ምንም ጥርጥር የለውም። ጥሩ እንግዲህ ከዚህ ጋር በተገናኘ ላይክ ትልቁ ታርጌታችንም በጣም ብዙ ነገሮችን ስናነሳ ነበር የነበረው እስካሁንም የመጣንበት ጉዳይ እሱ ነው። አርሲ ላይ በርካታ ሰዎች እየተያዙ ነው የሚገኙት ሰሞኑን ከተፈጸሙ ጥቃት ጋር ተያይዞ። እነዚህ የታሰሩ ሰዎች የመንግስት ከፍተኛ የወረዳው አስተዳዳሪዎች፣ የወረዳው ደህንነት ኃላፊዎች፣ የወረዳው ፖሊስ አዛዦች እነዚህን እያጠቃለሉ ናቸው። እነዚህ ሰዎች ቀጥታ በመንግስት መታሰራቸው ጭምር እየተነገረ ነው የሚገኘው። በጎን ደግሞ ዛሬ የጠቅላይ ሚኒስትሩ ጽህፈት ቤት ያወጣው አንድ ጉዳይ አለ። ይህን ጥቃት የፈጸመው ኦነግ ሸኔና ፋኖ ጽንፈኛው ፋኖ ነው የሚል ነገርን ይዘው ወጥተዋል። የሰላም ሚኒስቴርም እንዲሁ አይነት ነገር ይዘት ያለው ነገር ይዘው ወጥተዋል። ከዛ በተጨማሪ አንዱ እንደ ማስደገፍ ያደረጉት ነገር የምርጫውን ሂደት ለማስተጓጎል ከውጭ ኃይላት ጭምር ተልዕኮ የተቀበሉ ቡድኖች ይህንን ነገር ፈጽመዋል፣ ለተደረገው ነገርም አዘኔታችንን እንገልጻለን የሚል ነው። በሌላ በኩል የራሳቸውን ባለስልጣናት ያስራሉ፣ እዛ አካባቢ ኦፊሻል የሚሰሩ ሰዎችን። በሌላ በኩል ደግሞ ተመልሰው ይህንን የፈጸመውን ነገሌ ናቸው ይላሉ። ይህንን እንዴት ነው ማስታረቅ የምንችለው? ወይ ደግሞ ከዚህ ጀርባ ያለው ሴራስ ምንድን ነው? እነዚህ የታሰሩ ሰዎች ፈጻሚዎች ናቸው። ፈጻሚዎች አት ሎካል ሌቭል የፖሊስ አዛዦች በወረዳ ደረጃ ያሉ ወረዳ ላይ ምናምን የሚያሳድሩ ሰዎች ናቸው እንጂ ከላይ ጉዳዩ ከላይ ከደመላሽ የሚጀምረው ምንም ጥያቄ የለው። ደመላሽ ነው ይሄን የሚያደርግ ከላይ ካቢ ቀጥሎ ደመላሽ ነው ይሄን የሚያደርገው። ብሔራዊ መረጃና ደህንነት ምናምን አይደለም። ያን ክንፍ ይዞት ሄዷል ወደ ፌዴራል ፖሊስ። እነ ሲሳይ ሌሎቹ ምንም ውስጥ ሬድዋንም ምንም they have no idea about this thing። ይሄ ፌዴራል ፖሊስ ውስጥ ያለ ኃይልና የኦሮሚያ በነገራችን ላይ ኦሮሚያ እኮ የራሱን ኢንተለጀንስ መስርቷል። አሁን very scary stuff is happening in that country። የፌዴራል ኢንተለጀንስ ኦሮሚያ ውስጥ በነፃ ሄዶ መግባት አይችልም፣ ይገሉታል። ይሄ ማፊያ ቡድን ማለት ነው። ስለዚህ ይሄ ቡድን ይሄንን ደርቲ ስራ የሚሰራው ቡድን ዋናው በፌዴራል ያሉትን ተዋቸው፣ በኦሮሚያ ያሉትን ተዋቸው። ሻሎን ሲነቃበት አንስተውታል። አሁን ከዞን ላይ ኤክስፖርት ባረግናቸው ቁጥር ህጋዊ እርምጃ ወስዱባቸው። የቦረና ላይ የነበሩት ኮሚሽነር ዱባ እና ጀነራል ጉጂ ላይ የነበረው ጀነራል አሁን ነበረ በብዙ ወንጀሎች ደቡብ ኦሮሚያ ላይ እዚህ ጉጂና ቦረና ላይ የሚደረገውን ነገር ስምሪ አየለ ጀነራል አየለ ብርግ አድርገዋቸው ዱባን ለጊዜው በስራ አስቀምጠዋል። ያኛውን ደግሞ ግንባር ላይ ነው የላኩት። ሶ አርሲም ላይ ዋናዎቹን ሳይነኳቸው ትንንሾቹን እየነኩ ያሉት ሁለት ነገሮችን እኔ ፋኖና ኦኤልኤ ምርጫውን ለማስተጓጎል እርምጃ ወስደዋል። ምንም ጥያቄ የለውም። በግልጽ ይሄ የሚደበቅ ነገር የለውም። አወቀው ማለት ነው። ግን እኔው ለምሳሌ ተከታትለን ያየ ነው ትልቁ አንዱ የኦኤልኤ ኦፕሬሽን ወለጋ ላይ ነው። ወለጋ ላይ ምርጫ እንዳይካሄድ አድርገውታል። አማራ ተገደለ ሲባል ሰምታል። ወለጋ ላይ በዚህኛው ዙር ወይለም እዛው ነው፣ አማራም እዛው ነው ወለጋ ላይ። ሰከንድ ምዕራብ አርሲ ላይ እዚህ ሸነን ሄበን ሙኔሳ አርሲ ነገሌ የሚባሉት አካባቢ ላይ ብዙ አማራ አለ፣ አሁንም ብዙ ክርስቲያን አለ። ወረዳዎችን ሄበን አርሲ ሙሉ በሙሉ የተቆጣጠሩት ሙኔሳን ከከተማ ውጭ ተቆጣጥረው ነበረ። እስከ አርሲ ነገሌ አፍጫዋ ስር ገብተው ነበረ። ለምን ያልሰማነው? እነኚህ ልጆች ሰዎችን ገደሉ፣ ሲቪሊያኖች የተገደሉ አሉ። አሁን በዚህ ውስጥ ምን ጥያቄ የለውም። ኖ ይሄ ኦኤልኤን ቢፈጽም ቢሆን እኔ እኮ በኦኤልኤ ሶፍት አይደለሁም። ፕሮባብሊ ዋን ኦፍ ዜር ሃርሸስት ክሪቲክ ከመጀመሪያም ራሱ ኦሮሚያ ውስጥ እንዳይኖሩ ከፍተኛ ትግል ነው ያደረኩት። አሁን ከኖሩ በኋላ ፋክት ነው ብዬ ነው የተውኩት እንጂ አሁንም ቢሆን የመንግስት መግለጫ ደግሞ የሚገርመው ስለ አሰኮ ሲናገር ተመልከት። አንዳንዴ እኮ ውሸት እርስ በርሱ ሲጠላለፍ ነው አሪፍ። እና ፋኖና ኦኤልኤ ተባብረው ነው ክርስቲያኖችን የገደሉት ነው ያሉት።
ኢማጂን ዚስ እነሱ አሁን ፋኖ የሚሉት ኃይል በእነኚህ ወረዳዎች ውስጥ መንግስት ያስታጠቀው ሸኔ ሊገልህ ነው ብለው መንግስት አደራጅቶ ያስታጠቀው የአማራ ገበሬ ነው። የተወሰኑ ከመከላከያና ከፖሊስ የመጡ አባላትን እንዲመሩ አድርገው ከእንትን ጋር ይዘውት የሄዱት ማለት ነው። እና በተለይ የጠቅላይ ሚኒስትር ቢሮ መግለጫ በራሱ ላይ የመሰከረ ነው። አንድ ቡድን ላይ ብቻ ሳይሆን ሁለቱም ቡድን የነሱ ካድሬዎች የጥምዶ ስራ ነው ተጣምደው ሲያደርጉት እንደዛ ነው እያስቀምጡ ምን ሊያገኙ አንዳንዴ የሆነ ነገር ሲደረግ ምን ሊያዋድ what the political objective what do they stand to gain ፋኖና ኦኤልኤ ተጣምረው የአብይን ኃይል ከመቱ የመንግስትን ኃይል ከመቱ it makes you understand እዛ ጋር በጣም ሪሞት የሆነ ቦታ ላይ ሄደው እንዲህ አይነት ነገር ተጣምረው ካደረጉ ምን ሊያደርግላቸው ፋኖ ከአማራ ክልል ሰንጥቆዛ ምስራቅ ኦሮሚያ ላይ ሲሄድ መንግስትስ እንዴት ነበር? so these are really important questions እንትን ላይ መነሳት ያለባቸው። ይቅርታ ከዚሁ አጀንዳ ጋር በተገናኘ ትልቁ አጀንዳ ሆኖ እየመጣ ያለው ከሃይማኖት ጋር በተገናኘ የሚደረገው ጉዳይ ወደ ከፍተኛ ጉዳይ እየሄደ ነው የሚገኘው። ይሄ ወደ ከፍተኛ ጉዳይ እየሄደ ያለው መንግስት የመንግስት